ሰላም ፋሚሊ እንኳን ወደ ቻናሌ በደህና መጣችሁ። በዚህ ቪዲዮ ለኢንትራንስ ኤግዛም እንዲሁም በሃይ ስኩል ቆይታችሁ እንዴት ባዮሎጂን ማጥናት እንደምትችሉ በራሴ መንገድ የተማርኩበትን ወይም በራሴ መንገድ ባዮሎጂን የማጠናበትን ዘዴ ከመጀመሪያው እስከ መጨረሻው ብሬክዳውን አድርጌ አሳያችኋለሁ። አብራችሁኝ ቆዩ። የመጀመሪያው የሚሆነው ኮንሰፕት አንደርስታንድ ማድረግ ነው። ባዮሎጂ የኮንሰፕት ትምህርት ነው። እንዴት መሰላችሁ? ብዙ ኮንሰፕቶች አሉት ወይንም ደግሞ ወሬ ፓርቶች አሉት ቴክስት ቡክ ላይ ማለት ነው። ስለዚህ ያንን ጥንቅቅ አድርጎ መረዳት ያስፈልጋል ማለት ነው። የመጀመሪያው የሚሆነው እሱ ነው። ከዛ ደግሞ ከተረዳችሁ በኋላ ደግሞ አንዳንድ ነገሮችን የግዴታ መሸምደድ አይጠበቅባችሁም። ኒሞኒክሶችን እየተጠቀማችሁ ያ ማለት ለማስታወስ ሊረዷችሁ የሚችሉ ነገሮችን መጠቀም ያስፈልጋል ማለት ነው። እኔም እንደዛ ነው ሳደርግ የነበረው። መጀመሪያ ቴክስት ቡክን እረዳለሁ። ስረዳ ደግሞ በመሃል ኒሞኒክሶችን ከዩቲዩብ ቪዲዮም ከቻትጂፒቲም ኤአይ እየተጠቀምኩኝ በደንብ ኒሞኒክሶችን ይይዝ ነበር ማለት ነው። በቀጥታ ከማስታወስ ይልቅ ኒሞኒክስ መጠቀም እጅግ በጣም ተመራጭ ነው ማለት ነው። ለምሳሌ አንድ ኒሞኒክስ ላስታውሳችሁ፣ እኔም እንዲሁ ማስታውሰውን ሴል ዲቪዥን ላይ ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ አለ 10ኛ ክፍል ሴል ዲቪዥን ላይ እና አናፌዝ ምንድነው ብዬ እንትን ለማለት ለመያዝ ማለት ነው። አናፌዝ የሚለው ላይ ና ምትላለች ኤንኤ ማለት ነው። ና ሶ በአማርኛ ና ማለት ደግሞ ጀስት እንደዚህ መሄድ ነው። ስለዚህ ወደየ ኢንድ ፖሎቹ እየጎተተ ስፒንድል ፋይበሩ ና እያለ ይወስዳቸዋል ብዬ ነው ያስኩት። this is my personal ኒሞኒክ ማለት ነው። ስለዚህ እንደዚህ አይነት ኒሞኒኮችን እጠቀም ነበረ። እናንተም ብትጠቀሙ በጣም እጅግ ተመራጭ ነው ማለት ነው። እንዲሁም እዚህ ኮንሰፕትን አንደርስታንድ ስታደርጉ እኔ ሳደርግ የነበረውን ልንገራችሁ እናንተም እንድታደርጉ። I often ask myself 3 questions 3 ጥያቄዎችን ጠይቅ ነበረ። what's it ምንድን ነው? and why it happens ለምን ያ ነገር happen አደረገ? ከዛ ደግሞ how it happens እንዴት occur ያደርጋል ሚለውንም እጠይቅ ነበረ። ለምሳሌ ላስታውሳችሁ ከ12ኛ ክፍል ዩኒት 5 ላይ what is depolarization ከዲፖላራይዜሽን ከሆነ ርዕሱ ስነሳ ኮንሰፕትን አንደርስታንድ ለማድረግ ሞክራለሁ። ከዛ ባጭሩ እነዚህ 3 ጥያቄዎችን ጠይቃለሁ ዲፖላራይዜሽን ላይ ማለት ነው። so what is depolarization በራሱ ዲፖላራይዜሽን ማለት ምን ማለት ነው? ዴፊኒሽኑን አያለው። ከዛ why it occurs ለምንድን ነው ዲፖላራይዜሽን ኦከር የሚያደርገው? እናም እንዴት ኦከር ያደርጋል የሚሉትን እጠይቅ ነበረ። ያንን ደግሞ ምላሽ ሳገኝ የበለጠ አንደርስታንድ እንዳደርገው ይረዳኛል ማለት ነው። ሶ እኔ ብቻ አይደለሁም፣ ማንኛውም ሰው አንድ ነገር በደንብ ከተረዳ በኋላ ማስታወስ በጣም ቀላል ነው የሚሆነው ማለት ነው። ሳትረዱት መሸምደድ ግን ቫልዩ አይኖረውም ማለት ነው። ስለዚህ ኮንሰፕትን አንደርስታንድ ማድረግ በጣም ጠቃሚና ዋነኛው ነው። ወደ ሁለተኛው ቲፕ እንለፍ። ሰከንድሊ የምጠቀመው ሜተድ አክቲቭሊ ሪኮሊንግ ሜተድ ነው። አክቲቭሊ ሪኮሊንግ ሜተድ ማለት ያነበብኩትን ከመጽሐፉ ላይ እንደገና ከማንበብ ይልቅ just I close my book and try to remember everything I just studied ያጠናሁትን እያንዳንዱ ነገር ለማስታወስ ነው የምሞክረው ማለት ነው። ኮንሰፕቱን ዲፋይን አደርጋለሁ። I list important points. I explain the process loudly. እነዚህን ለራሴ አክቲቭሊ ሪኮል ለማድረግ እጠቀምባቸዋለሁ ማለት ነው። የመጀመሪያው አክቲቭ ሪኮል ላይ 3 አሉ በውስጡ ማለት ነው። ለምሳሌ አንድ ኤግዛምፕል ወስደን እኔ ለምሳሌ ዲፋይን ማድረግ ኮንሰፕቱን ማለት ነው ለራሴ መጽሐፉን ከዘጋሁት በኋላ ለምሳሌ ትራንስክሪፕሽን ፓርት ላይ ከሆነ 11ኛ ክፍል ነው ይሄ ባዮሎጂ። ሶ መጀመሪያ ምን አደርጋለሁ? I define translation. What is translation? Translation is the process of building amino acid polymer in ribosome blah 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 እያልኩኝ ዲፋይን አደርጋለሁ ለራሴ መልሼ አንደርስታንድ እያደረኩ ማለት ነው። ከዛ ደግሞ I list important points. ለምሳሌ ኮዶን ምንድነው? tRNA ራይቦዞም ምንድነው? rRNA ምንድነው? የሚሉትን ኢምፖርታንት ፖይንቶችን ሊስት እያደረኩኝ እነሱንም ለመረዳት ሞክራለሁ። ከዛ ፕሮሰስ ካለ ደግሞ ፕሮሰሱን ላውድሊ ለራሴ እየተናገርኩኝ አጠናለሁ ማለት ነው።
እንዴት መሰላችሁ ፕሮሰስ ለምሳላችሁ ለምሳሌ መጀመሪያ ኤምአርኤንኤ ኒውክሊየስ ውስጥ ይሄዳል ከዛ ከዲኤንኤ ትራንስክሪፕት ይደረጋል ከዛ ከዲኤንኤ ወደ ሳይቶፕላዝም ይሄዳል ሳይቶፕላዝም ውስጥ ራይቦዞምን ያገኛል ራይቦዞም ውስጥ ደግሞ ትራንስፈር አርኤንኤ አሚኖ አሲዶችን ያመጣል ራይቦዞም አርኤንኤ ያመቻቻል ምናምን እያልኩኝ ፕሮሰሱን ስሙዝሊ ኤክስፕሌን አደርጋለሁ ማለት ነው ሶ ይሄ ሁለተኛው ቲፔ ነው እኔ ባዮሎጂን አጥንቼ ውጤታማም ያደረገኝ ነገር ነው ማለት ነው thirdly የሶስተኛው ደግሞ I used to make short notes and flashcards ወይ እናንተም እንደዛ ማድረግ ይኖርባችኋል ማለት ነው ሶ ምንም እንኳን ሾርት ኖት ማውጣት የማትወዱ ብትሆኑ እንኳን በጣም አጫጭር የሆኑ አንድ ዩኒትን በአንድ ሉክ አይነት በወረቀት ላይ መጻፍ ማለት ነው ሶ make short note and flashcards is a third point ስለዚህ ዋናው እንዴት ነው የምንጽፈው መጽሐፉን መገልበጥ ደግሞ አይደለም እንደዛ ስላችሁ አሁን ሾርት ኖት ማለት ብዙ ሰው መጽሐፉን ኮፒ ማድረግ ይመስላል ግን አይደለም ጀስት ከመጽሐፉ ኢቭን የማይገናኝ እንትን ነው የምታደርጉት ሐሳቡ ይገናኛል ግን ቀጥታ አይሆንም የምታደርጉት ሜን ፖይንትስ ወይም ደግሞ ዋና ነጥቦችን ሊስት ታደርጋላችሁ ከዛ ደግሞ ኢን ኬዝ ረሳዋለሁ ብላችሁ የምታስቡት ነገሮች ብቻ ትጽፋላችሁ ማለት ነው ስለዚህ እነዚህ ሶስት ቲፖች የነበሩ እንደገና ላሳውሳችሁ first understand the concept secondly actively recalling method use this one and thirdly make short notes and flash cards የዛሬ ቪዲዮ ይሄን ይመስል ነበረ I hope ጥሩ ቪዲዮ እንደነበረ ብዙ ነገር እንዳገኛችሁበት ተስፋ አደርጋለሁ በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ